በስተመጨረሻም ትርኳሽን አነበብኩት። በኢየሱስ ምን አይነት መጽሐፍ ነው? ምን አይነት መጽሐፍ ነው? እያካበድኩ ምናምን ሊመስላችሁ ይችላል። ይህን ቪዲዮ የተመለከታችሁ ያላችሁ ሰዎች መጽሐፉን ከማንበቢ በፊት ያነበቡት ሰዎች ምን አይነት አስተያየት እንዳላቸው ለማወቅ የተለያዩ ቪዲዮዎችን ስመለከት ነበረ። እንደውም ለእናንተ ቪዲዮ ሰርቼላችሁ ነበረ ሀሳባችሁን እንድትሰጡኝ። አለቀስን የሚሉ ሰዎችን ሰምቼ የምራችሁን ነው ምናምን ስል ነበረ። በጣም ያብጠለጠሉት ሰዎች ነበር። መጽሐፉን የሆነ አሰልቺ ነው፣ የተለመደ አይነት አማርኛ ይጠቀማል ምናምን ብዙ ሀሳቦች ተነስተውበታል። መጽሐፉን አንብቤ ከጨረሱትኝ በኋላ እነዛ አለቀስን ያሉት ሰዎች ለካ ልክ ናቸው። እኔ ራሱ ወንድነት ይዞኝ ነው እንጂ ላለቀስ። አግማሴ ምን አይነት አፍቃሪ ነው? ምን አይነት ሰው ነው አግማሴ? በጣም በቃ እኔ ጃል እናደደበት ፈልግና ወላ ምን አይነት ጅል የሆነ ሰው በቃ። ደራሲው ሰይድ ሙህዬ ይባላል። በያዝነው 2018 ዓመተ ምህረት ከወጡ ምርጥ መጽሐፎች መካከል አንዱ ነው ትርኳሽ። 355 ገጾች አሉት። 355ቱንም በአንድ ቀን የጨረስኩት። በአንድ ቀን በኢየሱስ። በቀድሞ የወሎ ክፍለ ሀገር ይሄ ወረኢሉ አካባቢ ላይ የሚገኙት ቦታ ላይ 1986 እና 87 መቼቱን አድርጎ አግማሴ የሚባል አንድ ወጣት ፊላይ የምትባል ልጅን አፍቅሮ ከቤተሰቡ ከማህበረሰቡ ከባህል ጋር የሚኖር ግጭት የሚያትት እጅግ ውብ የሆነ መጽሐፍ ነው። ምን ተመቻ አትሉኝም? ከመጽሐፉ ተመችቶኛል። 355 ገጽ በአንድ ቀን ነው ፉት ያደረኩት፣ አልዋሻችሁ። መጽሐፉን ሳነበው መጀመሪያ አካባቢ ላይ ይሄ በወሎ ዘየ ስለተጻፈ ምንድነው እያለ ያለው ሰውዬ እያልኩኝ ነበር። ማለት አንዳንድ ማላቃቸው ቃላቶች ነበሩ። አሁን ከመጽሐፉ እንደ ድክመት ብዬ ላነሳው የምችለው ብቸኛ ነገር ምንድነው፣ አሁን የወሎ ዘየ ስለተጠቀመ ደራሲው አዳዲስ ቃላቶችን እኛ የምናውቅበት መንገድ የለም። ምናልባት ይሄ ህዳግ ቢኖረው ምንድነው የሚባለው የግርጌ ጽሑፍ ቢኖረው ኖሮ መጽሐፉ እንዴት ነው በደንብ አድርገን እንረዳቸው ነበር ቃላቱን ብዬ አስባለሁኝ። እና ሰይድ ሙህዬን በጣም ነው የማመሰግነው። ይሄን መጽሐፍ ፈረመ ስለላክልኝ፣ በነገራችን ላይ የሱ ፊርማ ያለበት መጽሐፍ እንጂ የሚገኘው በጣም ነው የማመሰግነው ሰያና። አሁን አግማሴ እንደዚህ ነው ፊላይ እንደዛ ነች ብሎ በጣም ታሪክ ውስጥ ጥልቅ ብዬ ገብቼ እናንተን ማሰልቸት አልፈልግም። ዩቲዩብ ላይ ሰፋ ያለ ሪቪው ሰራላችኋለሁኝ። ዩቲዩብ ቻናሌን ሰብስክራይብ አድርጋችሁ ጠብቁኝ። ይሄንን ቪዲዮ የምትመለከት ሁላ መጽሐፍ ማንበብ አለብህ። ሃርድ ኮፒውን ማግኘት ባትችሉ እንኳን ከታች ካፕሽን ላይ የቴሌግራም ቻናሌን አስቀምጥላችኋለሁ። እዛ ላይ ፒዲኤፍ ሰርቼ እልክላችኋለሁ። ይህ መጽሐፍ በተገኘበት ይነበብ።